አንዷ ምን አለች መሰላችሁ? አመቱ መጀመሪያ ላይ ለአራትዮሽ ከዛ ለሶስትዮሽ ከዛ ለሁለትዮሽ አመቱ መጨረሻ ላይ አበባዮሽ ለምለም አበባዮሽ ለምለም። ግን እቺ ደጋፊ አልተመቻችም። እኔ በጣም ደስ ብላኛለች። እናትን በጣም ተመችታኛለች። ለማንኛውም ወያና ጦሰን ይዞ ይሄድ። እሺ ጦሰን ይዞ ይሄድ። ቅንጣት እንዳይደበረ እናቴን እንዳይደበረ። አርሰናል ባጠፋው ማለት ቼልሲ ተቀጣ። በእውነት ይኸው ሲቲ እና ቼልሲ በተጫወቱት ጌም እንዴ ተገቢ ነው ወይ? አይ ተስፋለ አንድ ድል አለች። ይኸውልህ አንድ ቃል አለች። አርሰናል ተዘጋጅበት፣ በቃ እንዲህ ተብለናል። አርሰናሎች ላይ የቀለደው የማንቸስተር ሲቲ ደጋፊ የበርካቶችን ቀልብ ስቧል፣ በርካቶችንም አነጋግሯል። በዛሬው ተጠባቂ የቼልሲ እና የማንቸስተር ሲቲ የፕሪሚየር ሊግ ጨዋታ ላይ ማንቸስተር ሲቲዎች ጨዋታውን 3-0 መምራት በጀመሩበት ሰዓት ላይ የአርሰናል ምልክት ያለው የሃይላንድ ወይም ደግሞ የውሃ መጠጫ ኮዳ አውጥቶ ከኪሱ እየጠጣ በሚመስል መልኩ አርሰናሎች ቦትለሮች ናቸው የሚለውን መልእክት ሲያስተላልፍና ከኋላችሁ መተን ዋንጫውን እንቀማቸዋለን የሚል መልእክት ለማስተላለፍ ሲሞክር ታይቷል። ይበልጥ ነገሩን አስገራሚ ያደረገው ደግሞ ይህንን ተግባር በፈጸመ በደቂቃዎች ልዩነት ቪዲዮ ኦንላይን ወጥቶ እንግዲህ በርካቶች ቫይራል አውጥተው ሲቀባበሉበት ነበር። እዛው ደግሞ ይህ ደጋፊ ቫይራል መውጣቱን በሶሻል ሚዲያ ላይ ሲመለከትና አጠገቡ ከነበሩ ከሌሎች የማንቸስተር ሲቲ ደጋፊዎች ጋር ነገሩን እያየ እየተወያየ ፈገግ ሲልበት ታይቷል። ታዲያ በርካቶችን ስላነጋገረው የማንቸስተር ሲቲ ደጋፊ ተግባር እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እንዲህ አይነት ጂል ደጋፊ ያስጠላችሁም ጋይስ፣ የምሬን ነው የምላችሁ። እንግዲህ የቼልሲ ደጋፊ ነኝ ብሎ ነው የቼልሲ ማሊያ የለበሰው። አይ ዶንት ኖ የማሊያውን ስለለበሰ የቼልሲ ነው ልል አልችልም። ግን ይኸውላችሁ ማንቸስተር ሲቲዎች ቼልሲን በ3-0 ባሸነፉበት ጨዋታ ላይ ነው እንደዚህ ደስተኛ ሆኖ ሰለብሬት የሚያደርገው። ታዲያ ቼልሲዎች ደስተኛ የሚሆኑበት ሰዓት ነው። ቼልሲዎች ይኸውላችሁ በሊጉ የደረጃ ሰንጠረዥ አሁን ላይ የሚገኙ ስድስተኛ ነው። ስድስተኛ ሆኖ ደግሞ 46 ነጥብን ነው መያዝ የቻሉት። ምናልባትም ቼልሲ በዚህ አቋሙ የሚቀጥል ከሆነ ከአውሮፓ ውድድሮች ውጪ የሚሆንበት ቻንስ አለ ማለት ነው። ታዲያ በዚህ ሰዓት ላይ እንዲህ አይነት ደጋፊ ይኸውላችሁ ክለቡን ነው የሚያስቀድመው ወይስ ደግሞ የተቀናቃኙን እንግዲህ በሊጉ ውስጥ ዋንጫ ለአራተኛ ጊዜ ማጣት በተከታታይ ዓመት? አይ ዶንት ኖ፣ ይሄ ሴንስ አይሰጥም። ለምሳሌ አሁን ቢያንስ ከላይ ያሉ ቡድኖች በጣም በሻምፒየንስ ሊግ ኦልሞስት አሪፍ ተመቻችቶ የተቀመጡ ቡድናቸው ከማንቸስተር ሲቲ ጋር ተጫውቶ ማንቸስተር ሲቲ እያሸነፈ ቢያንስ እንደው ደነዙ ቢባል እንኳን እሱም ሴንስ አይሰጠኝም በእግር ኳስ ማለት ነው። ግን ይኸውላችሁ ከምንም ውድድሮች ከአውሮፓ ውድድሮች ውጪ ሆኖ በአመቱ ከጆዜ ሞሪኖ በኋላ ምናልባት መጥፎ ውጤት ሊያስመዘግብ ይችላል ከ2016 የጆዜ ሞሪኖ ቡድን በኋላ። ግን እንዲህ አይነት ሴሌብሬሽን ሴንስ ይሰጣል ጋይስ። እስኪ የቼልሲ ደጋፊ ሆናችሁ ዛሬ ደስተኛ ሆናችሁ አላችሁ? ጻፉልኝ ኮመንት ሴክሽን ላይ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። በአንዱ ውድቀት ግን አንዱ ሁልጊዜ መሳቅ፣ ለዛውን ቡድኑ እየተሸነፈ ያስቀኛል ጋይስ። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። አርሰናሎች ላይ የተሳለቀው ይህ የማንቸስተር ሲቲ ደጋፊ በርካቶችን እያነጋገረ ይገኛል። ዛሬ ማንቸስተር ሲቲ ቼልሲን በፕሪሚየር ሊጉ 3-0 በሆነ ውጤት ባሸነፈበት ጨዋታ ላይ ሶስተኛውን ጎል ለማንቸስተር ሲቲ ጀረሚ ዶኩ ቼልሲ ላይ ሲያስቆጥር በምትመለከት መልኩ ይህ የማንቸስተር ሲቲ ደጋፊ የአርሰናል ሎጎ ያለበት ባዶ ሃይላንድ ወደ አፉ እየከተተ ታይቶ ነበረ። ዝግ ነበረ ሃይላንዱ፣ ክዳኑም ደግሞ ማለት ነው። ታዲያ በርካቶችም ይህንንም እያያያዙ የሚገኙት አርሰናል ትናንትና በበርንሞዝ ተሸንፎ ነጥብ መጣሉ ተከትሎና ዛሬ ማንቸስተር ሲቲ ማሸነፉን ተከትሎ ቦትለር ናቸው ወይም ደግሞ ቦትል ጆፕ ነው ለማለት የሞከረበት ወይም ደግሞ ለማሳየት የሄደበት ጥረት ነው በሚል እያተቀባበሉት ይገኛሉ። ያ ማለት ደግሞ የመጨረሻ ደረጃ ላይ ደርሶ የሆነ ነገር ለማግኘት ፌል የሚያደርግ ማለትም ደግሞ የሆነ ነገር እስከ መጨረሻው መፋለም የማይችል የሆኑ ሌቭል ላይ ከደረሰ በኋላ ወዲያውኑ ጊቭ አፕ የሚያደርግ አይነት ሚኒንግ ያለው ነው ቦትል ጆፕ ወይም ደግሞ ቦትለርስ ማለት ነው። ሶ ይህ ደጋፊ ይህንን ለማሳየት ነው ይህንን ያደረገው በሚል በርካቶች የተቀባበሉት ይገኛሉ። አንዳንዶች ደግሞ የአርሰናል ደጋፊዎች ቲር ነው ማለትም እንባ ነው እያሉም እንግዲህ ሙድ እየያዙ ይገኛሉ። የዚህን ደጋፊ ተንቀሳቃሽ ምስል እየተቀባበሉ። ለማንኛውም እናንተ ስለዚህ የማንቸስተር ሲቲ ደጋፊ ተግባር ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ብለው እንደዚህ አድርገው መቀለጃ አረጉን እንደዚህ እያለ ምናምን የአመቱ መጨረሻ ላይ ያገናኛል። በጫወታ ያላመጣችሁትን በጥንቆላ አታሸንፉት። 3-0 ቆንጆ አይደለም ይላል አርሰናል። ቆንጆ አይደለም። አያያዛችሁ ደስ አይልም። ምን እንደሚያሳዝነኝ ታውቃላችሁ? አያያዛችሁ ነይቼ ቀጣይ ጌማችሁ ምን አይነት እንደሆነ ማወቅ ይችላል።
አያያዛችሁ ነው። እቺ እንቁላሉን ትጥሉታላችሁ አጥሉትም እርግጠኛ መሆን እችላለሁና ይሄን እንቁላል አበሉትም ጠብሳችሁ አበሉትም እንቁላሉ ዋንጫው ነው። ዋንጫውን እንግዲህ እንደ ትኩስ ድንች ብላችሁ ለሲቲ ልትሰጡት ነው ጋይስ። እንግዲህ ሆነም ተከናወነም ይላል። በቃ አልቋል አሁን ጨዋታው 3-0 አርሰናሎች እንግዲህ አይዞኝ ገነርስ የማንቸስተር ሲቲ ደጋፊዎች እንዴት በቡድናቸው እንደሚተማመኑ አያችሁ አይደለ? በአርሰናልና በማንቸስተር ሲቲ መካከል የስንት ነጥብ ልዩነት አለ? አሁን የ6 ነጥብ ልዩነት አለ። ቀጣይ ሳምንት አርሰናልና ማንቸስተር ሲቲ በኢቲሃድ እርስ በርስ ይገናኛሉ ማለት ነው። ይኸውላችሁ አሸንፎም ተስተካካዩን ደግሞ ከክሪስታል ፓላስ ጋር ሲቲ አሸንፎ ገብቷቸዋል ታይትል ሬሱን ይመራልኛል ብለው ስለሚያምኑት ዛሬ በስታንፎርድ ብሪጅ የአርሰናል ምስል ያለበትን ኮዳ ይዘው በክለባችን ማላገጥ ቻሉ። ለምን? በተጫዋቾቻቸውና በአሰልጣኛቸው ፔፕ ጋርዲዮላ በጣም ስለሚተማመኑ። የኛ ቡድን ደጋፊዎችስ የኤሚሬትስ ደጋፊዎች አርሰናል እየተመራም ኤሚሬትስ ሜዳን ጥለው ይወጣሉ። አርሰን ቬንገር የሰራውን ሜዳ አባታችን ቬንገር የሰራውን ሜዳ ቡድናችን እየተመራም እስከ መጨረሻው ደም ጠብታ መደገፍ አይፈልጉም፣ ጥለው ይወጣሉ። የማንቸስተር ሲቲ ተጫዋቾችን ተመልከቱ። ታይትል ሬሱን አንደኛ ስፍራ ላይ ሆነው እንደሚመሩት በጣም እርግጠኛ ሆነዋል። ጎል ባስቆጠሩ ቁጥር በእያንዳንዱ የማጥቃት እንቅስቃሴ ውስጥ እላቸው፣ ቁጭታቸው፣ የሚሰጡት ደም መፋለማቸው ያስደንቃል። የኛ ተጫዋቾችስ በትናንትናው ዕለት 26 ደቂቃ ነው ያባከኑት። ስታክሲሱን ገብታችሁ ተመልከቱት፣ ቁጥሩም ማለት ነው። ገብታችኋል አይደል? የበርንማውስ ተጫዋቾችስ ቡድናችንን እየመሩት የመሃል ሰፋሪት ሆኖ የሚድል ክላስ ቡድን ሆኖ 18 ደቂቃ ብቻ ነው ማባከን የቻሉት። የኛ ቡድን አርሰናል በየጁር ወራ በቆመ ኳስ እና ኳስ ለተጋጣሚ ቡድን ሰጥቶ ስፔስ በመዝጋት ብቻ የተመሰረተ እግር ኳስ ጨዋታ ምን ማለት እንደሆነ የማያውቅ ሳይቆራረጥ 10 ቅብብል እንኳን መቃበል የማይችል የሴት ፒስ ቡድን ነው። ወይ ከጨዋታው አልሆነን ወይ ከድሉ ከማሸነፉ አልሆነን። ዘንድሮ እኮ ሁሉን ነገር እኮ ያጣ ነው። የአርሰናልን ቀለም ሁሉ እኮ ያጣ ነው። ሚካኤል አርቴታና የአርሰናል ተጫዋቾች ቀጣይ በኢቲሃድ በማንቸስተር ሲቲ ሜዳ የዛሬውን ነገር አይታችሁ ካልተበቀላችሁ፣ ሪቬንጅ ካልፈጸማችሁ እኔ የእውነት ነው የምነግራችሁ እንቆራረጣለን። ዛሬ እንደዛ ተጫዋቾች ሲያላግጡባችሁ፣ አሰልጣኝ የኮቺንግ ስታፎቹ አሲስታንቶቹ ሲያላግጡባችሁ፣ ደጋፊው እንደዛ ኮዳ የአርሰናል አርማ ያለበት ኮዳ ይዞ እንዲ ዘቅዝቆ አፉን ዘቅዝቆ እንዲጠጣለው ዘቅዝቄ እንዲደፋለው እያለ ሲያላግጥብህ ተመልክተሃል። በኢቲሃድ የበቀል እንቅስቃሴ ካላደረጋችሁ እገረማለሁ። ያቺ ሴት ፒስ ተማምናችሁ ኳስ ሰጣችሁ ዘግታችሁ ዝም ብላችሁ እንዲ መሮጥ አቅጧችሁ ዘብ ስትሉ ካዩዋችሁ እረግጣችኋለሁ። አድርሱላችሁ ይሄን ቪዲዮ የሚደረገውን ሁሉ አድርጋችሁ ኮፒ ሊንክ፣ ላይክ፣ ሼር ሁሉንም አድርጉ፣ ፎሎም አድርጉ። ድፍን ዓለምን እያነጋገረ የሚገኘው የማንቸስተር ሲቲ ደጋፊ ያሳየው የደስታ አገላለጽ ዶኩ 68ኛው ደቂቃ ላይ ቼልሲ ላይ 3ኛውን ግብ ሲያስቆጥር አንድ የማንቸስተር ሲቲ ፋን እንደምትመለከቱት ባዶ ኮዳ ላይ የአርሰናል ሎጎ ያለበትን ኮዳ ወደ አፉ በማድረግ አርሰናልን እንጠጣዋለን፣ ኦኬ ዋንጫውን እንነጥቀዋለን የሚል ቀጥተኛ ትርጉም የሚያሰጥ መልእክት ያስተላለፈበትን የደስታ አገላለጽ አሳይቷል። ወንድሜ ባዶ ኮዳ እንደመጠጣት ወይም እንደመጋት አርሰናልን ዋንጫ መንጠቅ ቀላል አይደለም። ሜዳውም ፈረሱም ያው ኢታድ ላይ እንመለከታለን። የአርሰናል ደጋፊዎች በጣም የምታዝጉኝ ነገር ማለት ነው፣ ልክ ጨዋታው ካለቀ በኋላ ምን ጠብቃችሁ ነበር ቼልሲ ሲቲን ያስጥለዋል ብላችሁ? ማንንም የጠበቀ የለም፣ እናንተ ናችሁ የጠበቃችሁ። እንኳን ሌላው ማለት ነው የቼልሲ ደጋፊ ራሱ አልጠበቀም። ይሄ የእናንተ ጥበቃ ነው፣ እናንተ ናችሁ የጠበቃችሁ። ልክ ጨዋታው ሲያልቅ መጡ ድሮም ቼልሲ ምናምን አይባልም። እንዴት ነው ሰው እንዴት ከራሱ ሀሳብ ጋር ይጋጫል? ይሄ እኮ የእናንተ ሀሳብ ነው፣ ከራሳችሁ ሀሳብ ጋር እየተጋጫችሁ ነው። ከእናንተ ውጪ ማንም አልጠበቀም። ይሄ እናንተ ሀሳብ ነው። አንዳንዴ የቋጠርከው ሳይሳካ ሲቀር
ምን ጠብቀህ ነበር ምናምን አይባልም። ዝም ብለህ መቀጠል ነው ያለብህ። ላይፍ ይቀጥላል። አይዞህ። ትላንት የተጫወቱት ማንቸስተር ሲቲ እና ቼልሲ ግን በጣም ከፍተኛ መነጋገሪያ የሆነው እች ፎቶ በከፍተኛ ደረጃ ቫይራል ወጥታ ሙሉ ትዊተሩን አጠቃላይ ዓለምን እያነጋገረች ያለች ነገር ናት። በጣም የገረመኝና እኛም ሀገር ኖርማሊ ትዊተር ላይም በጣም ያነበብኩት ነገር ይሄ የአርሰናል ተጫዋቾችን ካላነሳሳ፣ ይሄ ለሪቬንጅ ካላነሳሳቸው ምን ሊያነሳሳቸው ይችላል ምናምን የሚባለው ነገር ምን አይነት ቀልድ! እግዚአብሔርን በጣም የሚገርም እኮ ማለት እኔ አሁን ይህን የሰውን ሀሳብ ለማጣጣል ምናምን አይደለም። ፕሪሚየር ሊግ ዋንጫው ካላነሳሳ እንዴት ነው ተራ የአንድ ደጋፊ ኦልሬዲ ዲሉዥናል የሆነ አንድ ደጋፊ እንዲህ አይነት ሞክ እንደዚህ አይነት ቀልድ ቀለደ ተብሎ የአርሰናል ደጋፊ በዚህ ደረጃ ሪቬንጅ ምናምን ማሰብ ዋንጫው ራሱ ሪቬንጅ አይደለም እንዴ ጋይስ? 3 በጣም ሜጀር ትልልቅ ዋንጫዎች አሉ ከተባለ አንዱ ዓለም ዋንጫ ነው፣ ሌላኛው ሻምፒዮንስ ሊግ ነው፣ ሶስተኛው ፕሪሚየር ሊግ። እንደውም ፕሪሚየር ሊግ እና ሻምፒዮንስ ሊግ እጅግ በጣም የተቀራረበ የሆነ እንደ ሜጀር ትሮፊ የሚታዩ ናቸው። እሱ ያላነቃቃ ይሄ አንድ ያበደ ሰውዬ ጀስት አርሰናል ላይ የቀለደው ቀልድ ነው የሚያነሳሳቸው ማለት ነው። እግዚአብሔርን እኔ ምን አይነት ለማንኛውም እቺ እሑድ ትድረስ። ከዛ በኋላ ሁሉ ነገር ይለያል። የእኛም ጩኸት፣ የእኛም ጉጉት፣ የእኛም ሁሉ ነገር እርጋታውን ያገኛል ብዬ አስባለሁ። እኔ ምን የአርሰናል ተጫዋቾች ሶሻል ሚዲያ አይጠቀሙም እንዴ? ሞቲቬት የሚያደርጋቸው ነገር በጣም ሚሊየን ነገር አለ። ከሚሊየን ደግሞ አንደኛው ዛሬ መጣ ማለት ነው። የማንም መቀለጃ ያደረጉን ማለት ነው። እንዴ እኔ ደጋፊው ራሱ ይሄን ነገር አይቼ ሞቲቬት ሆናለሁ። እንኳን ተጫዋች ሆኖ ማለት እንዴ አላቅም ምን እንደሆኑ አላቅም። እኔ በቃ እስቲ ለዚህ ሪስፖንስ መስጠት ካለባቸው ቀጣይ ሳምንት በጣም ምርጥ ጊዜ ነው ለነሱ። እሁድ መጠቀም የሚችሉ ከሆነ እሁድ ዕለት ለዚህ ነገር ሁሉ መልስ መስጠት ይችላል። ለተጠራጣሪዎቻቸውም እነዛ ለቀለዱባቸው ለሲቲ ደጋፊዎች፣ ለቀለዱባቸው ተጫዋቾችም፣ ለናቋቸው ለሲቲ ተጫዋቾችም ሄዳችሁ መልስ መስጠት የምትችሉበት በቂ እና ምርጥ አጋጣሚ ያላችሁ ከተጠቀማችሁበት። ካልሆነ ደግሞ ይሄን ነገር ደግሞ ኢትሃድ ስቴዲየም ላይ ሙሉ ደጋፊ ይደግምላችኋል። እኛም እናንተንም አንገታችን ደፍተን እንወጣለን ማለት ነው። በጣም ተሳፍራላችሁ።